መስጂድ አልሐረም ወይስ መስጂድ አልሐራም? ከሁሉ በፊት ደግሞ መስጂድ አልሐራም ምን ማለት ነው? ከሐረም ደጃፎች ቅኝታችን እንደቀጠለ ነው። ዛሬ በበርካቶቻችን ልብ ውስጥ ያለው ካዕባ የሚገኝበት መካ የሚገኘው መስጂድ አልሐረም ለምን መስጂድ አልሐራም ተባለ የሚለውን ጥያቄ በርካቶቻችን ልንጠይቅ እንችላለን፣ ወይም አስበነው ልናቅ እንችላለን። ኮሜንት ላይ ታሳውቁኛላችሁ። መስጂድ አልሐራም የተባለበት ዋና ምክንያት እንግዲህ ከቃሉ እንደምነሳው መስጂድ ማለት ሰዎች ስጁድ የሚወርዱበት የሚሰግዱበት ቦታ መስጂድ ተብሎ ይጠራል። ከዚያ ውጭ ደግሞ ሐራም የሚለው ቃል ክልክል እንደሆነ እናውቃለን። በዚህ መሰረት እንግዲህ ዑለማዎች እንደሚያስቀምጡት አላህ ሱብሓነሁ ወተዓላ መስጂድ አልሐራምን ክልክል የሆኑ ነገራቶችን የደነገገበት ቦታ ነው። ለምሳሌ ሰው መግደል አይቻልም፣ ዛፎችን መቁረጥ አይቻልም፣ ደም ማፍሰስ አይቻልም፣ መሰዳደብ አይቻልም፣ መጥፎ ቃላትን ማውጣት አይቻልም። ክልክል ነው፣ ክልክል ነው፣ ክልክል ነው። ስለዚህ ሐራም የተደረጉ ለምሳሌ ሌላ መስጂዶች ላይ እንደ መስፈርት የማይቀመጡ ነገሮች እዚህ ቦታ ላይ እንደ መስፈርት ይቀመጣሉ። ስለዚህ መስጂድ አልሐራም ተባለ ማለት ነው፣ ወይም ክልክል የሆኑ ነገሮች የማይፈቀድበት ቦታ ማለት ነው። በሌላ በኩል ደግሞ መስጂድ አልሐረም ይባላል። ሐረም ማለት ደግሞ የተከበረ ወይም የተላቀ የተቀደሰ ቦታ ማለት ነው። በአላህ ሱብሓነሁ ወተዓላ እነዚህ ትእዛዛት በመውረዳቸው ምክንያት ይህ ቦታ የተከበረ የተላቀ ሆነ ይባላል። ስለዚህ መስጂድ አልሐራም ማለት ሐራም ክልክል የተደረገባቸው ነገሮች ወይም ደግሞ መስፈርት የተቀመጠበት መስጂድ ማለት ነው። ሼክ ሻዕራዊ የመስጂድ አልሐራምን ከሌሎች መሳጅዶች የሚለይበትን ነጥብ ሲያስቀምጡ ሌሎች መስጂዶች በሰዎች ፍላጎት ነው የሚገነቡት። መስጂድ አልሐራም ግን አላህ ሱብሓነሁ ወተዓላ ራሱ የመረጠው ቦታና ሁኔታ ነው። ክብሩንም የሰጠው ራሱ ስለሆነ ሌሎች መሳጅዶች በሙሉ ወደ መስጂድ አልሐራም አቅጣጫቸውን አድርገው እንዲሰግዱ ተቀመጠላቸው። መስጂድ አልሐራምን አቅጣጫ አደረገው፣ የሌሎች ሁሉ አይነት አደረገው። ያ ደግሞ የሆነው በሱ በራሱ ስለተመረጠ ነው። ሌሎች ግን በሱ በተፈጠሩ ሰዎች የተመረጡ መስጂዶች ናቸው ይላሉ። ሌሎችም ዑለማዎች በዚህ ጉዳይ ላይ ያብራሯቸው ነጥቦች አሉ። ገብታችሁ ልታነቧቸው ትችላላችሁ። ለማንኛውም እንዲህ ነበር ወይ የምታስቡት የሚለውን ኮሜንት ላይ ልታሳውቁኝ ትችላላችሁ። ላይክ እና ሼር አይረሳ። ፎሎ ማድረግ ማዘንጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።